ለሪከርድ ለክስም እንዲመችሽ ሚዲያ ላይ ወጥቶ ስምሽን ጠርቼ አሁን አንቺ 24 ሰዓት በማይሞላ ውጤቱን አሳያችኋለሁ ብለሻል። አሁን ሪከርድ ያልኩት አንቺ ይሄን አስተርጉመሽ ለክስ እንዲበቃልሽ በደንብ እንድትከሽኝ በደንብ ከሰሽ አንገቴን እንድታስደፊ ለክስ እንዲበቃልሽ ኮፒ ሊንክ አድርጎ ሪከርድ ማንም አትፍሩት። ተውተው የምትሉኝ አቦጭ በእናትሽ አትጨነቁ። ምንም አታመጣም። ለሪከርድ እንዲመችሽ ለክስ እንዲመችሽ ስምሽን ጠርቼ ነው አስተርጉመሽ በደንብ ክሱ እንዲካሄድልሽ። ዱባይ ምድር ላይ ይሄን ማለት አይቻልም፣ ክልክል ነው ሰው መስደብ ራሱ። እኔ ግን አንቺ ልክ አጋብተሽ ስላመጣሹ ነገሩን እዩልሽ። እኔ በደንብ ሪከርድ አድርጋችኋለሁ። ማህደር ጥበቡ ዱባይ ምድር ላይ አስገድልሻለሁ። ይሄን አስተርጉመሽ ወስደሽ ክስሽ ሂጅ። በደንብ እዩልሽ። ይሄ ለክስ እንዲመችሽ ማህደር ሙኒት በሚለው መክሰስ አትችይ። ሂጂ ለክስ በደንብ እንዲመችሽ ይሄንን አስተርጉመሽ። እኔ ከሚዲያ ውጭ ምንም አላረግሽም። ሴት ልጅ ነሽ፣ አልገልሽም፣ አልተኩስብሽም፣ ምንም ማድረግ አልችልም። አንቺ ግን እኔን ከስሽ አሳስባለሁ አልሽ አይደለ? ማህደር ጥበቡ ዱባይ ምድር ላይ አስገድልሻለሁ። ሪከርድ አድርጋችሁ ስጧት በደንብ ለክሱ እንዲጠናከርላት ነው። ይሄ ልገልሽ ላስገድልሽ አይደለም፣ ክሱ በደንብ እንዲጠናከርልሽ። ሂጂ እናት ወልዳሻለች። እኔ ፊቴን አላሳይም ተደብቄ ነው። አዎ ሂጂ ብረሪ እንዳያመልጥሽ። እኔ ያንን ሰብስበሽ የበላሻቸውን ገንዘብ በሚሊዮን የበላሽውን ገንዘብ አፍንጫሽን ይዤ ካላስተፋውሽ እኔ ጆከር አይደለሁም። እናት አልወለደችኝ። አንቺን ያ ሁሉ ሰሚ ያጡ ጓደኞችሽ እያፈኑ እየሸመገሉ የተዋቸውን እየሰበሰቡ አንጥቼ አንቺን ደም እንባ ካላስለቀስኩሽ እኔ አይደለሁም። ከትንሽ እስከ ትልቅ ይሄ በደንብ ብዬልሻለሁ። ለክስ እንድመችሽ በደንብ እዩ። ልገልሽ ላስገድልሽ ሳይሆን ስምሽን ሙሉ ስምሽን ጠርቼ ይሄን ብዬሻለሁ። ሂጂ ውሸታም እንደሆንሽ በጭባጫ መተው የኛ ልጅ ስቶሪ ላይ ስታደርጊ ሙኒት እየባክሽ ባክሽ እንድሉሽ ዩክሬን እንደዚህ ሰቀየ የት እንዳለው አጅማና ያለው አንድ ሰፈር እኮ ነው። አሁን እኮ እንትን ቢሮ ሄዳለሁ። ቢሮ ሄጄ ቪዲዮ አድርጌ ልጥፊ ትላችሁ። ኢላዲ ትሙት አንቺ ከኔ በላይ ደፈራለ እንዴ? እንኳን አንቺንና አብይ አህመድን ዘቅዝቅ የምሳደብ ዱባይ ምድር ላይ አንቺ ሞኝ ነገር ነሽ። ግን ይሄ ፓርትና ተመችቶሽ ዛሬ ለሶስተኛ ቀን ትፎክራለሽ። ወላሂ እናቴ ትሙት አሁን መታ ቤቷን ከፍታ ስለኔ ሐሜትና ስለኔ ስድብን ይውጋ አፍላፍ መመላለስ እንጂ አንድ ነጥብ ምንም አታመጭም። እኔ እኮ ነገርኩሽ። ይው ስምሽን ጠርቼ ለክስ እንዲመችሽ በደንብ አድርጌ ነገርኩሽ እኮ። እንኳን አንቺን አይደለም ይው ጠቅላይ ሚኒስትር አብይ አህመድን አስገድለዋለሁ ዱባይ ቢመጣ። አዳምጪ በደምብ እናቴ ትሙት። አንቺ ተራ ገርዳሜ የመዳም እንትን የምትበይ ጠቅላይ ሚኒስትር አብይ አህመድ ዱባይ ምድር ላይ እኔ የምኖርበት ዱባይ ምድር ላይ ቢመጣ አስገድለዋለሁ። እንኳን አንቺን አይደለም ብስብስ
እዚህ መዳም ቅመም ላይ ምዝችውን መዳም ቅመም ላይ ዘለል የሚያደርግሽ ነው እንደምታይ ትቧፍ በፈለግሽው መንገድ ገብቶ አካዳሚ ያንብሎ ዘይት ያዘገየ ጀማል በፈለግሽ ማህደር ጥበቡ ገና አስነጥስሻለሁ። ኮፒ ሊንክ አድርጉት። ኮፒ ሊንክ የለማች ምን ትሰሪያለሽ? አንቺን ደምንባ አስለቅስሻለሁ። የተገናኘ ነው በዚህው አስይዝሃለሁ በማለት ነው። ወረኛ እንዴት እንደሆነ ላሰማችሁ። ቆያቸው። የታለ መቼም አጥፍቼው አይሆንም፣ እርግጠኛ ነኝ። ይሄን ካጠፋው ሞቻለሁ። ይሄን ካጠፋው ሞቻለሁ። እሺ ስሚ እኔ አሁን በፍቅር ነው የምጠይቅሽ። ተደዋውለን እኮ በጣም እኮ ደፋር ባለጌ እኮ አዳምጠው ብላችሁ ሰው ሙኒታውን እዚህ ወጣ ጀግና ትጫወታለች አይደል? ወላሂ አዳምጠው እግዚአብሔርን ማርያምን አዳምጠው። አንቺ ለእኔ ደውለሽ ከመባ ጉዳይ ጀምረሽ አሁን አንቺን የሚጎዳሽ ነገር ያወራሽው ነገር የለም? ምንም አላወራሁም። ምን ያመንኩበትን ነው እኮ ያመንሽበት። ባወራሁት ነገር ደግሞ መቀጣት የሚገባኝ ሴት ከሆንኩ አልሟሟም። እኔ ጩኬ ደግሞ ኧረ ማንን ፈርቼ። ኦኬ ስንት ሰዓት ነው? ቆይ ሰዓቱን ልየው። አሁን በዚህ ሰዓት ሆነ ቦታ ልቅጠርሽ ትመጫለሽ? ምንም ችግር የለብኝም። የፈለክበት ክለብ ውስጥ ነው ነይ ቶሎ። ለእኔ ክለብ አይመጥነኝም። ኦኬ በር ላይ ጠብቂ። መኪናሽን ስለማውቃት በር ላይ ጠብቂ። እኔ በዚህ ሰዓት ለአንተ ማሾፊያ አለ ወላሂ ክለብ ቀርቶ ለደመኛ ለሚባል ሰው ጉድጓድ ቆፍረሽ ትገቢያለሽ፣ ትቀልጃለሽ። አለ መላ ውርደት ካባሽን ሲያላብስሽ እኔ ጋር ስትለካኪ እኔ ጋር እናቴ ትሙት እኔ በውስጡ ላወራታለሁ። እናቴን እኮ አልፈራም፣ ችግር የለብኝ እግዚአብሔርን መላ ልድገምላችሁ። ስሚ እኔ አሁን በፍቅር ነው የምጠይቅሽ። ተደዋውለን እኮ ነው። አንቺ ለእኔ ደውለሽ ከመባ ጉዳይ ጀምረሽ አሁን አንቺን የሚጎዳሽ ነገር የሚገባኝ ሴት ከሆንኩ አልሟሟም። እሱን እኮ ነው ግን ባንጣላ ደስ ይለኛል። ባንጣላ እኔ ጩኬ ደግሞ ኧረ ማንን ፈርቼ። ኦኬ ስንት ሰዓት ነው? ቆይ ሰዓቱን ልየው። አሁን በዚህ ሰዓት ሆነ ቦታ ልቅጠርሽ ትመጫለሽ? ምንም ችግር የለብኝም። የፈለክበት ክለብ ውስጥ ነው ነይ ቶሎ። ለእኔ ክለብ አይመጥነኝም። ኦኬ በር ላይ ጠብቂ። መኪናሽን ስለማውቃት በር ላይ ጠብቂ። እኔ በዚህ ሰዓት ለአንተ ማሾፊያ አለ ሂሳብ ልደምርልሽ ነው። ነይ ቆይ ነይ ወዴትም መፍለክለክ የለም። አሁን በደረሰኝ ነው ጨዋታ። በደረሰኝ ነው ጨዋታችን። ማህደር ጥበቡ
4300 በቀላሉ በካሽ በእንትን በደረሰኝ 2630 ብር 17941 ብር ያዥ። እንግዲህ ሄለው እንደዚህ እንኳን ስንወጣጣ ደስ ይለናል። እዚህ ደግሞ ስንት መሰላችሁ ብሩ የሚለው ረበጂታ 100,000 ድርሃም በአንቺ ማህደር ጥበቡ በአንቺ አካውንት በመባ ጉዳይ የገባ ገንዘብ 100,000 ድርሃም ደረሰኝ ቴሌግራም ላይ ለቀዋለሁ። 100,000 ድርሃም ያጅ ፋይልሽ እንግዲህ ገጥመሻል። ግጠሚ እዚህ ጋር ሲደበት ያጅ 4,000 2,800 500 1,000 4,300 አንድ ደረሰኝ ላይ ያዙ። ድምር ተሳስቻለሁ። ኦኬ 2,260 120 ድርሃም 1,650 600 2,630 ብር ትላለህ። ደምር በመባ ጉዳይ የገባ ገንዘብ እዚህ ላይ 7,900 ምናምን። ኦኬ እዚህ እንወርዳለን። 100,000 ድርሃም ማህደር ጥበቡ ለአንቺ የገባልሽ 100,000 ድርሃም ደምሩት። ደረሰኙ ስምሽ ስላለ የትም አታድርግም። መጨረሻ 6,000 ድርሃም። አሁን ፋይል እየተዘረጋገፍን ነው። ቴሌግራም ለቀዋለሁ። ልቀውታያለሽ ከፈልሽ አልከፈልሽ ፓስፖርትሽን ይዘሽ ሄድሽ አልሄድሽ እኔ አሁን ወረቀቱን አስተካክያለሁ። ስለዚህ ምንም ችግር የለም። ትመጫለሽ። ቤት እንደገባሽ ትወጫለሽ። አህለን ወሰህለን። አይ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ። ሌሎቹን እንዳደረግ አዳምጥ የበኩት ማድረግ እችላለሁ። ታውቂኛለሽ። ያከበረኝን አከብራለሁ፣ የናቀኝን ደግሞ እንዴት እንደምንቀው ታያለሽ። ይሄ አሁን ፋይል እየተዘረጋጋፍ ነው። አሁን የመባን ገንዘብ ትመልሽላታለሽ። ዛሬውኑ የመባን ገንዘብ ትመልሽላታለሽ። በፖሊስ በተራ ሱዳኒ ሎካለው ሲአይዲ ነው ብለሽ አስፈራርተሻል ልጅቷን። ዛሬ አንገቷን ደፍታ ተሸማቃ ያለችው ለኔ መተሽ የነገርሽኝ ግን እንደከፈልሽ እንደሰጠሻት እሷ እንደበደለችሽ አርገሽ ነው አልቀሰሽ ለኔ የነገርሽኝ። አንቺ ብጥብጥ አለሌ፣ አንቺ ባለጌ ስድ ባለጌ የትልቅ ውርደታም። አሁን ነይ ፊት ለፊት እኔና አንቺ ስድብ ነው ስድብ። እኔ ስድብ አቁሜያለሁ። እናትሽ ትበዳ ይሄንትን ፎቶ ለጥፎ መስቀል ማሰቃቀል ነው ቀረ። በቃ ስድብ አቁሜያለሁ። አሁን ልጅቷን አመጣታለሁ። መተሽ ፊት ለፊት መልስ ሰጫለሽ። ልጅቷ ላይ አንድ ቅንጣት ነገር ቢደርስባት አንቺ ነሽ የምታስይዣት። አይዲ የላትም። አይዲዋ እንዳይሰራ አድርገሻታል። አንቺ ጋር ያ ነገር ቴዲ ካነሳው በኋላ እኔ ልጅቷን አናግሬያታለሁ። ምንም አይነት ገንዘብ እንዳልሰጠሻት፣ ሳራ የሰጠቻትን ገንዘብ ምንም ነገር እንዳልሰጠሻት፣ የተሰጠሽው የተላከ ገንዘብ በአጠቃላይ ለሰው ሰጣለሁ እያልሽ ከልጅቷ የወሰድሽው ወደ 270,000 ድርሃም ለሰውም ለማንም ለሰራተኛም አልሰጠሽም፣ በልተሽዋል። ሁሉንም መረጃ ይዤልሽ እመጣለሁ።
እንደ ሌላ ስትቲቲቲቲቲቲቲ ብዬ አልተውሽም። እናት ወልደሻለች እያልኩሽ ነው። ስቶሪ ላይ ምናምን ትልቅ ሰው ምናምን የምትይ ትልቅ ሰው የሚባል እኔ ጋር ማንም ሰው የለም። ማንም ከጎኔ እንዲቆምልኝ አልፈልግም። የመጨረሻ አሁንም ማስጠንቀቂያ ልንገራችሁ። እኔ በማላውቀው ጉዳይ ሂዳችሁ እሷን የምትለምኑ፣ ሂዳችሁ እሷን የምትጠይቁ፣ ሂዳችሁ የተለያየ ነገር የምታደርጉ ሰዎች እረፉ። እኔ ምንም አታመጣ። 5 ሳንቲም ሳሰጫት አውጥተሽ ሜዳ ላይ አይደል ጣልሻት? ያ ሁሉ ሰራተኛ ያ ሁሉ አምጥተሽ ፓስፖርታቸውን እያሽ ስራ የለም ብለሽ እቤት 1 ወር ካስቀመሽ በኋላ 1700 ብር 1500 ብር የቤት ኪራይ አስከፍለሽ አይደል የምትልኪያቸው? ልንሄድ በቃ ሌላ ስራ እንፈልጋል ሲሉሽ የቤት ኪራይ 1500 አይደለም የምታስከፍያቸው? ሪከርድ ሁሉ እኮ አለ። 1500 እንዴት አይነት ንግድ እንደምነግድላስ ልንገራቸው። ስራ አለ ብላ ትወስዳቸዋለች። ወላሂ ይሄን ያልተደረገ በሷ ይሄን ያልሆነ ማንም ሰው የለም። አባደውል ማንም ደውለው